ኪርያ አንቲ ፋሲለያሶ መራቆትን ወደቁ በታላቅ ሐዘን ስብሐት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ ብርሃነ ትንሣኤው በፍስሐው ሰላም። እንኳን ለአርብ ዕለት ለሕማማቱ የመጨረሻ የስቅለት ዕለት በሰላም አደረሳችሁ። የአምስቱ ችንካሮች እንዴት ነው ቢሉ ጌታችን ኢየሱስ ክርስቶስ የተቸነከረባቸው 5 ችንካሮች አሉ። እነሱም አንዱ ሳዶር ይባላል። እሱም ችንካር ቀኝ እጁን የቸነከሩበት ችንካር ነው። ሁለተኛው አላዶር ይባላል። እሱም ችንካር ግራ እጁን የቸነከሩበት ነው። ሶስተኛው ዳናት ይባላል። እርሱም 2 እግሩን የቸነከሩበት ችንካር ነው። አራተኛው ችንካር አዴራ ይባላል። እሱም ችንካር መሃል ልቡን የቸነከሩበት ነው። ሮዳስ የሚባል 5ኛው ችንካር ነው። እሱም ችንካር ደረቱን የቸነከሩበት ነው። እንዴት ነው ቢሉ ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ 4 ማዕዘን ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ 5 ችንካር ሰርተው ሳዶር በሚባል ችንካር ቀኝ እጁን፣ አላዶር በሚባል ችንካር ግራ እጁን ከግማደ መስቀሉ አንድ አድርገው ቸነከሩ። አዴራ በሚባል ችንካር ደግሞ መሃል ልቡን ቸነከሩ። ዳናት በሚባል ችንካር 2 እግሩን ከእግረ መስቀል ጋር ቸነከሩት። ሮዳስ በሚባል ችንካር ደረቱን ቸነከሩት። ኦ አእዳው እለ ለአኳዩ ለአዳም ተቀነዋ በቅንዋተ መስቀል አይጋሪከ እለ አንሶሷ ውስተ ገነት ተቀነዋ በቅንዋተ መስቀል። አዳም በራስ ላይ ታላቅ ዛፍ በቅሎ ነበር። ቆርጠው ስሩን እንደ ሙቀጫ ፈልፍለው የመስቀሉን እግር አሹለው ከዚያ ግብተው በብረት ቸንክረው ቀትር ሲሆን ቢሰቅሉት ከግርፋቱ ዛት የተነሳ ስጋው አልቆ ነበርና የጎኑ አጥንት በረዶ መሰለ። የጎኑን አጥንት እየቆጠሩ ምራቃቸውን እየተፉ ተሳለቁበት። ማኅበራን አይሁድ አሜሃ አይጽምቲከ ሆለቁ ወዲበ ገጽከ ምራቀ ወረቁ ላዕሌከ እንዘ ይሳለቁ እንዲል ጌታችንም 13ቱን ሕማማተ መስቀል ከተቀበለ በኋላ በጊዜ ተሳቱ ሰዓት ውሃ ጠማኝ አለ። አምላካችን ቅዱስ እግዚአብሔር ለእኛ ለባሪያዎቹ ለልጆቹ ሲል ይህን አሰቃቂ የሆነ 5ቱን ችንካሮች ተቀበለ። ለእኛ ደሙን አፍሶ ደማችንን ሊክስ ሞታችንን በሞቱ ሊሽር ናጻ ሊያወጣን ይህን ሁሉ ጽኑ መከራ ተቀበለ። ተዘክረነ እግዚኦ በውስተ መንግሥትከ